አሰናብታለሁ። መድብል እባክህን ስልኩን አንሳው። ወይኔ ጉዴ ፈላ። ምን ይሻለኛል? ስልክ አያነሳም። ወይኔ ጋሽ ምን ሆኖ ይሆን? ምን ውስጥ ትሆን ያለኸው? አለች ምሳሌ። ምንድነው የምለው ለምሳሌ? መድብልም አንሳው እባክህን አንሳው ስልኩን። ምን አድርገው ይሆን? ጨነቀኝ አለች ሉላ። መድብል ችግር ውስጥ ነው። ዝና የሁላችንም ጠላት ነው። አብረን እንፋለመው። ሞገስ አትሂድ፣ ለእኔ ብለህ አትሂድ እባክህን አለችው። ሉላ አታስቢ፣ የእኛ ጠላት እኮ ነው። እኔ ከተደበቅኩኝ ማን ነው ከዚህ ውስጥ የሚያወጣ? አለ። ያ ሰውዬ አደገኛ ነው። ሞገስ አውቃለሁ፣ ግን አሁን ለመድብል መድረስ አለብኝ አለ። እሺ አብረን እንሂድ አለችው። አይ አይሆንም ሉላዬ፣ እኔን አበርችኝ እንጂ አጀግኝ እንጂ አጠክርኝ እንጂ እንደዚህ መሆን የለብሽም አላት። እባክህ አምላኬ ሞገስን ጠብቅልኝ አለች። ሉላም ዳጣ ጋር ደወለች። ዳጣ እባክሽ የሆነ ችግር ተፈጥሯል አለቻት። ምንድን ነው በዚህ በሌሊት የደወልሽው? ምን ተፈጥሮ ነው? መድብል ጋር ደውይና ይመለሱ ባክሽን አለቻት። በቃ እሺ አንቺ እንደዚህ አትጨነቂ። ምንድን ነው እንደዚህ የምትጨነቂው? ወንዶች አይደሉ እንዴ? በቃ የሆነው ይሁን። ምንድን ነው አንቺ እንደዚህ የሚያስጨንቅሽ? በቃ እኔ እደውላለሁ አትጨነቂ አለቻት። አቶ ዝናን ተገናኙ። አቶ ዝና ብዙ አለው። እመነኝ ዛሬ ከሁለት አንዳችን የመጨረሻችን ነው። እኔ ዝና አልፈራም። ወንድሜ የት ነው ያለው? አላውቅም። ንገረኝ፣ አለበለዚያ የሚመጣውን ነገር ትችላለህ። ወንድሜ የት እንዳለ ማወቅ እፈልጋለሁ፣ ንገረኝ አለው። አላውቅም አልኩ። እኔ ያንተ ወንድም የት እንዳለ አላውቅም። ተኩስ ከፈለክ አለው። ግን በተኮስ ቁጥር ሁሉ አደጋው እንደሚበዛ እወቅ አለው። ይህንን እያለም አመለጠ። ዝና ቁም ብያለሁ፣ ቁም ብያለሁ አለው። እሱም እየሮጠ አመለጠ። ቅድስትም መድብልን ማግኘት አለብን አለች። ሞገስ ጋሼ ከመጥፋቱ በፊት ደብዳቤ አግኝቻለሁ አለችው። ሞገስም እባክህን ሞገስ እባክህን አለችው። ቅድስት ተረጋጊ፣ እመጣለሁ እኔ። ምንድን ነው እሱ ያገኘሽው ደብዳቤ አላት። መድብል ከመውጣቱ በፊት ያስቀመጠው የት እንዳለ የሚገልጽ ደብዳቤ አለ አለችው። እሺ ቴክስት አድርጊ፣ በቃ አንቺ አትጨናነቂ፣ ዝጊው ስልኩን አላት። በቃ ዝም በይ አታልቅሺ፣ ምንም አይሆንም አልኩሽ አይደል? ዳጣ ሁሌ እንደዚህ ትላላችሁ፣ ምንም አይሆንም፣ ምንም አይፈጠርም ትላላችሁ፣ ግን ስንት ነገር እንደተፈጠረ አያችሁ አይደለ? አለቻት። በቃ ዝም በይ አሁን እንደዚህ አልቅሰሽ እንደዚህ ሆነሽ ምን ሊፈጠር ነው አለቻት። ዳጣም እኔ እነዚህ ሰዎች ቡራ አንድ ነገር ይሁንና ኪድዬን አልፋታቸውም አለች። ዝናም ለኤፍራታ እንኪ ለመድብል መርዝ አርገሽ ስጪው ይላታል። አይ እኔ አልሰጥም ትላለች። እንግዲያውስ እንደዛ ከሆነ መቃብርሽ ላይ ሩጫቸው ዛሬ ጨርሰዋል ሩጫቸውን የሚል ጥቅስ ታገኛለሽ ይላታል። ኤፍራታም በጣም ትደነግጥና እኔ አላደርግም፣ እንደዛ አላደርግም፣ እባክህን ዝና እንደዚህ አታደርግ ትለዋለች። ነገርኩሽ፣ ታደርጊያለሽ አላት። ማህሌትም እንግዲህ ዝናን አፍቅረዋለች። አብራው እየተከተለችውም ትሄዳለች። በደስታም እየዘፈነች ነው ያለችው።
ማህሌትም እንግዲህ ኤፍራታ ጋር ሄዳ ፀሐይም ስለቅ ያለ የሚለውን ዘፈን እየዘፈነችለት ትገኛለች። ኤፍራታም ማህሌት ዛሬ ምን ተገኝቶ ነው እንዴት ጥርስ በጥርስ ይሆንሽው? ዝና አፈቅርሻለሁ አለሽ እንዴ አላት። አዎ ያፈቅረኛል እኮ። አይ እሱ ይወደኛል እኮ። ኤፍራታም ሳቀችና ዝና ሰው ይወዳል እንዴ ዝና አለቻት። እኔ ሰው ሲወድ ዝና አይቼ አላቅም። ለእኔ ግን ወርቅ ቢያነጥፍልኝ፣ የፈለገው ቤት ቢገዛልኝ፣ የፈለገ ነገር ቢያደርግልኝ እኔ እሱ ሰው አይመስለኝም አለቻት። ኧረ እባክሽ እውነትሽን ነው እንዴ? ዝና እኮ ጥሩ ሰው ነው አለች ማህሌት። ማህሌትም ዝናን በፍቅር እያሸነፍኩት ነው አለቻት ለኤፍራታ። በዚህ ደግሞ በጣም እርግጠኛ ነኝ አለቻት። ያው በእጄ ለማስገባት ትንሽ የብቻ ናት የቀረኝ፣ ጠብቂ ኤፍራታ፣ ትንሽ ነገር ናት የቀረች፣ በቅርቡ አስገባዋለሁ በእጄ አለቻት። ዝና በእጄ የገባ ቀን ጠቅልሎ ወደ እኔ የሆነ ጊዜ ኤፍራታ ለእኔ ብቻ ሳይሆን ለአንቺም ነው ቀን የሚወጣልሽ አለቻት። እሱ ቀን ለእኔም ይናፍቀኛል አለች። አሁን ግን ቀኑ ሩቅ አይሆንም፣ እመኚኝ፣ ከእኔ ፍቅር እንደያዘው በጣም እርግጠኛ ነኝ አለቻት። ኤፍራታም ባትጃጃይ ይሻልሻል፣ ክፉ ሰው እኮ ነው፣ ያውም እንደዝና አይነት ሰው። አታፍሪም እንዴ እሱን በእጅ ያስገባዋለሁ ስትይ አለቻት። ምን ሆነሽ ነው? እሱ እኮ ከራሱ ውጭ ማንንም አይወድም እኮ። ይልቅስ አንድ ነገር ልምከርሽ፣ ትንሽ መንገድ ካገኘሽ ልጅ ወልደሽ ቁጭ ብለሽ ብትበይ ይሻልሻል፣ ሌላውንስ ተይው አለቻት። ዝናም እንግዲህ መድብልን እየፈለገው ነው ያለው። መድብልን ካላጠፋሁት በስተቀር ምንም መፍትሄ የለውም አለ። መድብልም ወንድሜ የሞተ ይመስላል አለው። ወንድሜ አልሞተም፣ ወንድሜን አገኘዋለሁ፣ እንዴትም ብዬ የቱንም ያህል ዋጋ ከፍዬ ወንድሜን አገኘዋለሁ አለ። መድብልም ወደ ኤፍራታ ጋር ሄደ። ኤፍራታም ዝና መድኃኒት ስጩ ብሏት ስለነበረ በግድ ቁጭ ካላልክ አለችው። አይ አልቀመጥም አላት። ተቀመጥና የሆነ ነገር ቤት የማመጣህ እንዲሁ መሄድ የለብህም፣ የሆነ ነገር ጠጣ፣ የሆነ ነገር ቅመስ አለችው። ኧረ ሁሉንም እኔ ጠጥቼ ጨራርሽን የመጣሁት መሄድ አለብኝ ሲላት እባክህ ቁጭ በላለችና በግድ እንዲቀመጥ አደረገችው። መድብልም ተቀመጠ። ከዛም የሚጠጣ መጣችና አስመረጠችው። ይሄንን አላት። እሷም ከመድብል በከለላ ሆና ብርጭቆ ውስጥ ዝና የሰጣትን አደረገችበት። ከዛም ቀዳች። ግን መድብል ቀስ ብሎ ሳያያት አይቀርም። ከዛም አመጣችና ሰጠችው። እሱም ተቀበላትና ይመስለኛል ተጠራጥሯልና ወደ አፉ እንዳደረሰው እሷም ደነገጠች። መድብል ይህንን የሰጠችውን መድኃኒት ይጠጣዋል ወይስ አይጠጣውም? ከዚህ ቀጥሎ ያለው ክፍል ላይ የምናይ ነው የሚሆነው። ለዛሬ ግን የያዝኩት ይህንን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ቸርን ቆይ እያልኩኝ እዚህ ላይ እሰነባበታችኋለሁ። ውድ አድማጭ ተመልካቾች ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትዘንጉ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ስር ማስቀመጥ ትችላላችሁ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ሁላችሁም በስደትም ያላችሁ በሰላም ለሀገራችሁ ያብቃችሁ፣ ሀገራችንንም ሰላም ያደርግልን። እናንተም በያላችሁበት ሰላማችሁ እንደ ምድር አሸዋ ብዝት ትርፍርፍ ያለ ይሁን። ይህ ድራማ እንግዲህ አስተማሪና አዝናኝ የሆነ ድራማ ነው። ተከታተሉት፣ ትወዱታላችሁ፣ ዘና እያላችሁ ትማሩበታላችሁ ማለት ነው። ከወደዳችሁትም ለወዳጅ ጓደኞቻችሁ ደግሞ ሼር ማድረጋችሁን
አትዘንጉላለሁኝ። ቀጣዩ ደግሞ በሰዓቱ የማቀርብላችሁ ነው የሚሆነው። ሼር ላይክ መደረግ እንዳይረሳ። ሼር ላይክ እያደረጋችሁ በቅንነት መልካምነት አያስከፍልም። መልካምነት ምንጊዜም ቢሆን ዛሬ የዘራናቸው መልካም ዘሮች ለነገ ፍሬ አፍርተው እናጭዳቸዋለን ማለት ነው። ስለዚህ ዛሬ ያልዘራነውን ነገ መልካም ነገር መጠበቅ የለብንም። መጀመሪያ መልካም ነገር መልካም ዘር ዘርተን ነው መልካም ፍሬ መጠበቅ ያለብን ማለት ነው። ያልዘራነውን ማጨድ ስለማይቻል ሰው የዘራውን አይደለም ማጨድ የሚችለው። ጤፍ ከዘራ ጤፍ ነው የሚያጭደው እንጂ ጤፍ ዘርቶ ገብስ አይጠብቅም። ስለዚህ እናንተ መልካም ነገር አድርጋችሁ መልካም ነገር ይገጥማችኋል ማለት ነው። ግን ክፉ ነገር እያደረጋችሁ መጥፎ ነገር እያደረጋችሁ መልካም ነገር ይገጥመናል ብላችሁ እንዳታስቡ። ሁሌም መልካም ነገር ማድረግን ተመኙ፣ አስቡ። ላይክ እንዳይረሳ። መልካም ቆይታ፣ መልካም ጊዜ ይሆንላችሁ። ባይ ባይ።